የሚገናኘው የሚለውን ደግሞ ካጠገቡ ካለው ፎቶ ጋር የሚገናኝ ጉዳይ እንደሆነ ለማስገንዘብ እወዳለሁ። ለዛም ነው አብሬ ፎቶዎቹን አያይዤ ያመጣሁላችሁ። አዲስ ሞኔታይዝ ስንሆን አዲስ ቪዲዮ ለቀን ማስታወቂያ ልናስገባ ወይም ደግሞ ኦን ኦፍ የሚለውን ኦን ለማድረግ ስንሞክር አዳዲስ ሞኒ ስንሆን እንደዚህ አይነት ፎርሞችን እንድንሞላ ይጠይቀናልና ለምንድነው የሚለውን ይዘን መጥተናል። ምን ሞላውን ካላወቅን ደግሞ ላይ ምን እንደምናደርግ ማናውቅ ከሆነ እንዴት ማዘለል እንችላለን የሚለውን እናያለን። በአግባቡ ብንሞላስ ምንድነው ጥቅሙ የሚለውን ደግሞ ነግራችኋለሁ ማለት ነው። አንደኛው ይሄ ፎርም ምንድነው ስለ ቪዲዮአችን ነው የሚጠይቀን። ቪዲዮአችሁ ሞር ስለ ቪዲዮ አብጠርጥሮ ይጠይቀናል ማለት ነው። ከመጀመሪያ ጀምሮ በሌላ ጊዜ በቪዲዮ መሰራላችሁ ይሆናል። ወይ ደግሞ ትርጉሞቹን አሁን ላይ ግን ድምፁ ስለሚረዝም ጠቅላላ ያለ መረጃ ነው ማካፈላችሁ። እያንዳንዱን እንትን ብትሉት ይሄ ቪዲዮ መጥፎ ነገር አለው ወይ፣ ይሄ ቪዲዮ ከዚህ ጉዳይ ጋር የተያያዘ ነው ወይ፣ ይሄ ቪዲዮ ስለ ቪዲዮ ነው ጥያቄዎችን የሚያቀርብላችሁ ማለት ነውና እነዚህን እየተረጎማችሁ መመለስ ማትችሉ ከሆነ ለማሳለፍ በቀስት ምልክት ያደረኩባትን ከስር ነን ኦፍ ዘ አባቭ የሚለውን እሷን ራይት በማድረግ ሰሚት ካደረጋችሁት ቀጥታ ይሄን ፓርት ኦን እንድታደርጉ ይረዳችኋል ማለት ነው። ፎርሙን ሳትሞሉት ማለት ነው። ፎርሙን ምንም ሳትሞሉ ማዘለል ትችላላችሁ ማለት ነው። ይህንን በምታደርጉበት ጊዜ ግን ምን አይነት ችግር ይኖራል መሰላችሁ? አልጎሪዝም ነው ቼክ የሚያደርገው ማለት ነው። ቼክ ያደርግና ለማስታወቂያ ምቹ አይደለም ካለ ቢጫ ይሰጠዋል፣ ለማስታወቂያ ይሆናል አሪፍ ነው ብሎ ካሰበ ደግሞ አረንጓዴ ይሰጠዋል። ስለዚህ ይሄንን የሚወስንልን ዩቲዩብ ይሆናል ማለት ነው። አለመሙላታችን ጉዳቱ ይሄ ነው። ጥቅሙስ ምንድነው ካላችሁኝ ደግሞ ጥቅሙ ሁሉ ጊዜ ቪዲዮ በምንጭን ሰዓት ላይ ይሄንን እየሞላንለት ብንልክ ሁሉ ጊዜ ዩቲዩባችን አረንጓዴ የማግኘት እድሉ ሰፊ ይሆናል ማለት ነው። በፍጹም ቢጫ አይሰጠንም። ምክንያቱም ሞር ትክክለኛ መረጃ እኛ ስለምንሰጠው በማሽኑ ጋር አያሳልፉትም። ሲስተሙ ቼክ አያደርግም። ራሱ አውቶማቲካሊ እኛ በሰጠው ቪዲዮ አረንጓዴ ይሰጥልናል ማለት ነውና ብዙ ጊዜ የምንጠቀም ከሆነ ወደዛ ማሽን የመግባት እድሉን ያጠባል። ኢሜላቸው ላይ እንደሚሉት ከሆነ ስህተት እንዳንሰራ ስህተቶችን ለመቀነስ ይረዳልና ሁሉ ጊዜ የምትሞሉ ከሆነ ጠቃሚ መሆኑን ነው የሚያብራራው። ስለዚህ ትርጉሙን እየተረጎማችሁ መሙላት አንዴ ሁሉንም ከተረጎማችሁት ሁሉ የተመሳሳይ ነገር በአግባቡ ሳትዋሹ ስለ ቪዲዮ ያለውን ነገር ብታስቀምጡ ቪዲዮዎቹ ቢጫ የማግኘት እድሉ ጠባብ ይሆናል ማለት ነውና ይሄ ነው ጠቅላላ ሁኔታው። አይ ችግር የለብኝም መጨናነቅ አልፈልግም ብሎ ለሚያስቡ ሰዎች ደግሞ ከታች ነን ኦፍ ዘ አባቭ የሚለውን ራይት አድርጎ ሰሚት ማድረግ ይቻላል። ራሱ አውቶማቲካሊ ሲስተሙ ቼክ አድርጎ የራሱን ውሳኔ ይሰጣል ማለት ነው። ይሄ ቢጫ ወይ አረንጓዴ የሚል ውሳኔ እየሰጠ ያልፋል ማለት ነው። ይሄንን ነው ልላችሁ የመጣሁት። ቀጣይ እንደዚህ አይነት መረጃዎችን ይዘንላችሁ እንድንመጣ የምትፈልጉ ከሆነ ቮይሱን ወይ ጥያቄውን ላይክ አድርጉት። እናንተን ተሳትፎ አይተን ሌላ ደግሞ እንደዚሁ አዲስ መረጃዎችን ይዘንላችሁ እንመጣለን። ከላይ ብዙ የለቀቅናቸው መረጃዎች አሉ። እነሱንም እንድትከታተሉ ጋብዛለሁ። መልካም ጊዜ። ሰዓት አንድ ሰብስክራይበር ዩቲዩብ የሚጠይቃቸውን ህጎች አሟልተን ኮፒራይት የጸዳን ሆነን አፕላይ በመናደርግበት ሰዓት ላይ ስቴፕ 1 ስቴፕ 2 ስቴፕ 3 የሚለውን ስቴፖች ነው የምናልፈው። ይሄንን ብዙዎቻችሁ ታውቃላችሁ። ሞኔታይዝ ያልሆናችሁ ደግሞ አፕላይ ስታደርጉ የምታዩት ይሆናል። ገና የመጀመሪያችሁን ሞኔታይዝ በምትሆኑበት ሰዓት ስቴፕ 1 ይሞላል። ስቴፕ 1 ወዲያው በአረንጓዴ ደን ይላል። ሁለተኛው ላይ ስቴፕ 2 ደግሞ ኢን ፕሮግረስ ብሎ ከተወሰኑ ሰዓታቶች በኋላ ደን ይላል። የአድሰንስ ነው ሂሳባችንን ክፍያ የሚፈጽምበትን አካውንት ክሬት እንድናደርግ የሚያደርገን ነው አድሰንስ ማለት። ከጨረስን በኋላ ስቴፕ 3 ዩቲዩብ ገምግሞ ውጤት ይሰጠናልና ይሄ ኖርማሉ ሂደት ነው። ሁለተኛው ሂደት ደግሞ በዚህ ሁኔታ ውስጥ ዩቲዩብ ካልተቀበለን ቻናላችንን ሶስተኛው ስቴፕ ላይ ገምግሞ ወይ ሰው ቪዲዮ ካለብን ወይ ሚስሊዲንግ ዳታዎች ተምብኔልስ በጣም የማይተጋነነ ነገር ከተጠቀምን
ሪዩዝድ ኮንተንቶች ከተጠቀምን አንድን ቪዲዮ ደጋግመን የጫንን ከሆነ የተለያዩ ምክንያቶች በመስጠት አልቀበል ብሎ ለአንድ ወር ቀጠሮ ይሰጠናል እና ለአንድ ወር ቀጠሮ ከሰጠን በኋላ ሰዓታችንን ሁሉንም ነገር አራቱን ነገሮች አሟልተን ወሩ ሲደርስ አፕላይ ስናደርግ ሪአፕላይ የምትል በሰማያዊ ትመጣለች። እሷ ወደ ሰማያዊ ቀለም ከግራጫ ወደ ሰማያዊ ከለር ስትቀየርና ልክ አንዴ ስንነካት የድሮ ስቴፕ 1 ስቴፕ 2 ስቴፕ 3 የሚለው አይኖርም እና ይሄ ነው የሚመጣላችሁ። አሁን ላይ ዩር አፕሊኬሽን ኢዝ አንደር ሪቪው የሚል ከላይ በፎቶ ያስቀመጡ ነው። ይሄ ነው የሚመጣው ማለት ነው እና መቼ ሪአፕላይ እንዳደረጋችሁ መቼ ዳግም እንዳመለከታችሁ ያስረዳል። ለምሳሌ ይሄ ፎቶ ዩር ሪአፕላይድ ኦን 8 ሴፕቴምበር 2022 ይላል። በ2022 ሴፕቴምበር 8 ድጋሜ አመልክታችኋል እና ቻናላችሁን ዊል ሪቪው ዩር ቻናል ኤንድ ኢሜል ዩ ዊዝ ኤ ሪስፖንስ ዊዝ 30 ዴይስ ይላል እና ቻናላችሁን አይተነው በኢሜላችሁ የምናሳውቃችሁ ይሆናል ይላል ማለት ነው እና ውሳኔውን ለመስጠት እዚህ ጋር ያስቀመጡልን የጊዜ ገደብ አለ 30 ቀን ድረስ ዊዝን 30 ቀን እስከ 30 ቀናቶች ውስጥ ነው የሚለው ማለት ነው እና በዚህ 30 ቀናቶች ውስጥ ውሳኔ እንደሚሰጧችሁ ያሳውቋቸዋል ማለት ነው እና ይሄ ፎቶ ሲመጣላችሁ ግራ አትጋቡ፣ አትደናገጡ ልላችሁ እወዳለሁ። መጠባበቅ ነው። ስቴፕ ለምን የድሮ ስቴፕ 1 ስቴፕ 2 ስቴፕ 3 የሚለው አልመጣል የሚለው ሊያሳስባችሁ አይገባም እና ይሄ ነው የሚመጣው። ለአንድ ወር ቀጠሮ ይሰጣችሁ። ሌላውም ደግሞ በተመሳሳይ ዩቲዩባችን ቅጣት ሲያጋጥመው ለምሳሌ እየሰራን ባለንበት ሰዓት የሰው ቪዲዮ ጭነን ሞኔታይዜሽናችን ተነስቶ ድጋሚ ሪአፕላይ ስንልም እንደዚህ አይነት ነገር ነው የሚያመጣውና ሞኔታይዜሽን ቦታው ላይ ይሄንን ለማስገንዘብ ነው ይሄንን ድምጽ ማዘጋጀት ያስፈልገው። መልካም ጊዜ ከዋይት ኢትዮጵያ ጋር እንደዚህ ያዝን ቻናላችን ላይ የምንለቅላችሁ ይሆናል። መልካም ጊዜ ይሆንላችሁ። ባይ ዩቲዩብ ስቱዲዮ ብላችሁ ክሮም ላይ ስትጽፉ እንደዚህ አይነት ፕሮሰሲንግ ፕሊስ ዌት የሚል ነገር ከመጣባችሁ የኔትወርክ ችግር ሳይሆን ሁሉም ሰዎች ላይ እየመጣባቸው ያለ ነገር ነውና ሰርቨሩ ይሄኛው ሰርቨር የተበላሸ ይመስለናል። ይሄ ዩቲዩብ ስቱዲዮ የምትለው ድሮ ስትነካ የምትወስደን አሁን ላይ እየሰራች አይደለምና ሌላ የተሻለ አማራጭ ወደ ክሮም ለመግባት ያለው አማራጭ ከላይኛው ያለውን ዩቲዩብ የሚለውን መጫን ለብቻው ዩቲዩብ ስቱዲዮ የሚለውን ሳይሆን ዩቲዩብ የሚለውን በመጫን ከዛ ፕሮፋይል ውስጥ በመሄድ እዛ ፕሮፋይሉ ከሚያስመርጡ ምርጫዎች ውስጥ ዩቲዩብ ስቱዲዮ የሚለውን በመንካት ይሄን አማራጭ መጠቀም ትችላላችሁ ማለት ነው ለጊዜው። ሌላው ሁለተኛው አማራጭ ትንሽ በድምጽ ማስረዳት ሊከብድ ይችላል። በቻልኩት አቅም ለማስረዳት ልሞክር። ዩቲዩብ የምትለዋን በሰማያዊ ያለችዋን የመጀመሪያዋን ጫን ብለናት እንይዛትና ኦፕን ኢን ኒው ታብ የሚል አለ። የሚያስመርጡን ምርጫዎች ላይ ኦፕን ኢን ኒው ታብ የሚለውን ልክ ስንነካው አዲስ ገጽ ይከፍትልናል ማለት ነው። ከታች የሚሰጡን ቦክሶች አሉ። የመደመር ምልክት አለች። እዛ ውስጥ ሄዳ ትገባልናለች ማለት ነው። እሱን ከፍተነው ኦፕን ኢን ኒው ታብ የሚለውን ብለን የከተትናትን ዩቲዩብ ስንነካው ሁለት ትመርጡለት ወደዚህ ያስገባችኋል ማለት ነው። ይሄ ነው አሁን ላይ የተፈጠረው ችግርና በዚህ ዙሪያ ሌላ ክሮሙን ብታጠፉትም ባታጠፉትም የሚቀየር ነገር የለም። ኔትወርካችሁም አይደለም ብዙ ስልኮች ላይና ብዙ ኮምፒውተሮች ላይ እኔም ስለሞከርኩት ማለት ነው። ይሄን ሀሳብ ላካፍላችሁ ብዬ ነው። መልካም ጊዜ።
isa har'a marri akkuma baratame waan haaraa waan ajaa'ibaa qabadhee dhufee jira. Na waliin turan afirraa kooti. Warri maatiin haa turtan guddaa galatooma. Warri maatiin haaf hin taane bashasha YouTube like share gochuun maatiin haa ta'aadha na jajjabeessadha. Yaada keessanillee gaafii keessanillee itti fufa jechuudha. Har'a marri viidiyoo